ውድ ለሆኑ ሎሽኖች በማውጣት ሳይጠበቅባችሁ ቤታችሁ ውስጥ ባሉ ግብአቶች ብቻ የተሰነጣጠቀ ወይንም ደግሞ የደረቀ ተረከዝን እንዴት ወደ በፊት ወዙ መመለስ እንደምትችሉ ጠቁማችሁ። የተሰነጣጠቀ ተረከዝ ብዙ መንገድ በመጓዝ እና በመቆም ሊከሰት ይችላል። ቦታው ላይ ሎሽን ስለተቀባን ብቻ ያጠፋዋል ማለት አይደለም። ሎሽን ወዙን ሊመልሰው ይችላል እንጂ ዘላቂ ቆዳው መመለሻ መንገድ አይደለም። ዛሬ የማሳያችሁ መንገድ ከላይ ያለውን የተሰነጣጠቀ ቆዳ ዲዞልቭ እንዲሆንና በአዲስ ቆዳ ሪፕሌስ እንዲሆን የሚያደርግ ሲሆን በዛ ላይ ቀላልና ወጪ ቆጣቢ ስለሆነም በደንብ አድምጡኝ። ይህም ቪዲዮ መልሳችሁ ላታገኙ ስለምትሉ ሴቭ እና ላይክ እያደረጋችሁ ተከታተሉት። ለሚጠቅመው ጓደኛችሁም ላኩለት። ወደ አጠቃቀሙ ስንመለስ ለእግራችን የሚበቃ ያህል የሞቀ ውሃ በመዘብዘፊያ እናደርጋለን። በመቀጠልም 1 ሎሚ ውሃ ላዩ ላይ እንጨምቅበታለን። ከዛም 1 ማንኪያ ጨው እናደርግበታለን። በመቀጠል የገላ ሳሙና ፈሳሹን ወይንም ደግሞ ደረቁን ላዩ ላይ በደንብ እናዋህደዋለን። እግራችንንም ለ20 ደቂቃ ሚነራሎቹን ሶክ እንዲያደርግ እንዘፈዝፈዋለን። በመቀጠልም የተረከዝ መታሻን በመጠቀም እግራችሁን በደንብ አሽታችሁ ታጠባላችሁ። እንደጨረሳችሁም እግራችሁን ቫዝሊን በመቀባት ካልሲ ለብሳችሁ መተኛት ትችላላችሁ። ይህንም በሳምንት 2 ወይም 3 ጊዜ በማድረግ በአጭር ጊዜ ውስጥ ለውጥ ማየት ትችላላችሁ። ከዚህ በኋላ እንደዚህ አይነት ቀላልና ጠቃሚ መረጃዎችን በዚህ አካውንት የሚለቅ ይሆናል። ቤተሰብ ያልናችሁ የመደመር ምልክቷን በመጫን መሆን ትችላላችሁ።